ጥያቄ መልሱልኝ። ለምሳሌ ቶማስ ኢየሱስን አይቶ ጌታዬ አምላኬ ካለ ጴጥሮስ አብሮ በልቶ አብሮ ዳሶ ኢየሱስ አምላካችን ፈጣሪያችን ካለ እነ ዮሐንስ እነ እስጢፋኖስ እንደ ማቴዎስ ስለ ክርስቶስ አምላክነት አዳኝነት ስለ ሞቱና ስለ ትንሣኤ ከመሰከሩ ሙሐመድ ከ600 ዓመታት በኋላ መጥቶ አልመሲሳ አልሞተም አልተገደለም ብል ያላየ ሰው አላየም። ኢየሱስ በነበረበት ሲጀመር አይደለም ሙሐመድ አብደላ አቡ ጣልብ ሂሻም ቁረሽ የሚባል ዘር እንኳን አልነበረም። አያችሁ። ነገር ግን ከ600 ዓመታት በኋላ መጥቶ አልመሲሳ አልሞተም አልተገደለም ቢባል መረጃው ላማለኝ በሰማይ ማለት ነው። ወይ ደግሞ ትልቅዬ ተረት ማለት ነው። ተረት ለምሳሌ አባቴ እንላለን እኛ ልጆኜ ሳላቅሰው ይኸውልም ታምራት ናልና ውሻ መጥቶ ቤት ገባ። ከዛ ውሻና ከአንበሳ ጋር መጫወት ጀመሩ። አንበሳ ዳቦ አመጣ፣ ዳቦውን አበላ። አንበሳ ዳቦ ካበላ በኋላ ሊጥ ምናምን አዘጋጅቶ አንበሳ ዳቦን ጋገረ ምናምን እያለ አባት የሚያወሩ ተረት አለ። አንበሳ ዳቦ አይጋግርም ማለት ልክ እንደዛ ነው። ሙሐመድም ያላየውን ያልሰማውን ያልነበሩ አካል መጥቶ ኢየሱስ አልሞተም አልተገደለም የሚባል የሙሐመድ አስተምሮ 1 ሲደመር 1 0 እንደሚባል ወይም ከምን ሁሉ ፍጹም ከእውነት የራቀን። አሁንም ይደግማቸዋል። ኢየሱስ አምላክ ስለመሆኑ ወይም አዳኝ ስለመሆኑ መጽሐፍ ቅዱስ በብዙ ቦታ ይናገራል። ለምሳሌ መጽሐፍ ቅዱሳችን ትንቢተ ኢሳይያስ ምዕራፍ 7 ቁጥር 19 ይላል ሕፃን ትወልጃለሽ ስሙንም ኢየሱስ ያለሽ እርሱም አማኑኤል ተብሎ ይጠራል። ገና ኢሳይያስ ነው የሚያወሩ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 19 ላይ 7 ቁጥር ትንቢተ ኢሳይያስ ምዕራፍ 7 ቁጥር 19 ላይ ምን ተባለ? ኢየሱስ ምን ተባለ? አያችሁ ክርስቶስ እንደሚመጣ ስሙም አማኑኤል እንደሚባል ነገር። ሉቃስ ወንጌል ምዕራፍ 1 ላይ ደግሞ ይሄ ቃል በቃል ልጅም ትወልጃለሽ ስሙንም ኢየሱስ ያለሽ እርሱም አማኑኤል ተብሎ ይጠራል። ከዛስ አማኑኤል ማለትም ትርጓሜም እግዚአብሔር ከኛ ጋር ማለት። ለምሳሌ በዚህ ግሩፕ ላይ ለኦኔል ሜሲ ከኛ ጋር ነው፣ ለኦኔል ሜሲ ከኛ ጋር ነው። ባይተው አንድ ነገር ልንገራችሁ። አያችሁ ኢየሱስ ገና ሳይወለድ በፊት አምላክ ተብሏል። ሳይወለድ በፊት ፈጣሪ ተብሏል። ለምን? እርሱ ዓለማትን የፈጠረ ነው። ለምሳሌ ትራምፕ ከአሜሪካ ወደ ኢትዮጵያ መጣው። ትራምፕ ኢትዮጵያ ተፈጠሩ ማለት ነው አይደለም። ትራምፕ አሜሪካ የነበሩ ሰው ናቸው፣ ወደ ኢትዮጵያ መጡ ለእንግድና። ኢየሱስ ሰማይ ላይ የነበረ ነው። ከዛ ወደ ምድር የመጣው ደግሞ በስጋ ማንነቱ። ለምን? አምላክ ስጋ ሆነ ማለት ነው። አምላክ ስጋ ለብሶ ወደ ምድር መጣ። መጽሐፍ ሲናገር እንላል። ይሄ ደግሞ ከራሴ አይደለም ማወራው የእግዚአብሔር ቃል ሲናገር ቆላስይስ መልእክት ምዕራፍ 2 ቁጥር 9 ይላል። ቆላስይስ መልእክት ምዕራፍ 2 9 ላይ ይላል። አያችሁ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። በስጋ አምላክ መለኮት በስጋ ተገልጦ እንላለን። ወንድሜ አንድ ነገር